አሁን እንግዲህ ጋሽ ሰለሞን እየጠበቅን እንገኛለን። የሚገርም እራት ነው ያዘጋጀነው። የሚገርም በቃ ሁሉም ነገር ተዘጋጅቶላቸዋል። በቃ እንደ ንጉስ ዛሬ ሴሌብሬት ማድረግ አለብን። ጋሽ ሰለሞን ደስ ይላቸው እንዲላቸው ማለት ነው። በጣም ኤክሳይትድ ነኝ። ብሩክ ሪል ስቴት ቴንክ ዩ ሶ ማች። መኪናውን እንግዲህ ይህ ትልቅ ነገር ነው ያዋላችሁት። ትሪፕል ኢ ሆቴል ደግሞ የሚገርም ቦታቸውን ሰጥተውናል ማለት ነው። አሳያችኋለሁ በደንብ አድርጌ ተወዱታላችሁ እናንተ። ቴንክ ዩ። ሰለሞን መጥተዋል። እንግዲህ ኑ እስኪ እንቀበላቸው። እንዴት እንደሚያምሩ ግርማ ሞገሳቸው ለራሱ ጋሽ ሰሌ ከነ ልጆቻቸው ነው የመጡት። ጤና ይስጥልኝ ጋሽ ነበር እንደምን እንዴ? እርሶም ለራሱ በጣም አምሮቦታል። ሃይ እንዴት ናት? እንዴት ነሽ? እኔ ናት ሰላም ነው? ሃይ ወንድሜ እንዴት ነህ? ደህና ነህ? ወንድማ ናስ እንደምን አላችሁ? ደህና ናችሁ? አምሮባችኋል። በጣም አምሮባችኋል። የኔ አባት እንደምን አለ? ደህና ነህ ወይ? የኔ አባት ግርማ ሞገሶ እኮ አይደለ? በጣም ያምራሉ። እንዴት ናችሁ? ደህና ናችሁ? አዎ ነግረውኛል። ታምራላችሁ በጣም የኔ አባት። አረ እንዴ ግርማ ሞገሶ እኮ አታውቁም? አልገባችሁም? ጋሺ እንግባ። ናፒ ያዘው በቃ ማርጋችሁ። መኪናዋ መታለች። በቃ አሁን አሁን ሰዓት ኖ ጋሽ አሁን እንሂድ እናመጣቸዋለን እኛ ራሳችን። ሲራክ አንተ ይዛቸው ነው እንዳይዩት እኮ ነው። ወይኔ ጉዴ! አይ እንትን እኮ ነው ጋሽ ሰሌ አንዴ በዛ እንሂድ ይመጣል። እኔ ራሴ ያመጣቸዋለሁ። ኖ እኛ ራሳችን ነው ጋሽዬ። ኖ ይነባል ወይ ጨነቀኝ። አይ በዚህ ማን ነው የሚመጣው? እኔ አመጣዋለሁ ራሴ። እኔ ራሴ እጁን ይዤ አመጣዋለሁ። ይነባል ኖ ነይ ልናት አንድ ኖ ፋሚሊዎች እዚህ ጋር እሺ ኖ ደረበሉና እንዳይዋት መኪና እንዳይዋት ቆይ በለው እዛ ጋይስ ኖ አንዴ ላይ ወደዚህ ጋሼ አረን እንዳይዋት በዚህ እዚህ ጋር ቦታ አዘጋጅተንላችኋል እዛ ጋር በዚህ ጋር አዎ ተሰፋ ኑ ጋሼ የኔ አባት ክቡራትና ክቡራን እንግዶቻችን መገናኛ ብዙሃን ባለሙያዎቻችን አክብራችሁ እዚህ መሀላችን ስለተገኛችሁ እጅግ እናመሰግናለን። ፕሮግራማችንን እንጀምራለን። ውጪ ያሉ እንግዶች ስላሉ ማዘጋጅ ነበር። ባይዞን ሌላውን ችግር የለውም። ልጆች ኑ ነይ ነበር በዚህ ነው። በዛ ይሻላል። እሺ በጣም ጥሩ ናፒ ዛሬ ቀን ሆኖ ጋሼ ምድሪቷን ይባርክ እግዚአብሔር። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓልና ደግሞ ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀን አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል።
በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላደረጉት በጣም ምስጋና ይከልብ ነው። ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው። ናዚህ ግባ አንድ ላይ መስጠት ይቻላል፣ ችግር የለም። መቼም እዚህ ቤተሰብ አለና እዚሁ በቁማችን ምን እንደተሰማቸው ውድ ባለቤቴ ብሏል ወይ ሚስቴ ዛሬ ደግሞ ማርያም ነች። አረ አንድ እግዚአብሔር የተመሰገነ ይሁን። ማርያም ትልቅ ነች እኮ ማርያም ሁሉም ነገር ኡን ታረጋለች። እኔ በማርያም ከማልኩ ሁሉም ስለቴ ነው የሚደርስልኝ። ምንም አይቀርብኝም። በቃ ሁሉም በጣም እኛ ያሰብነው አይመስልም። እሷ አለች በጣም ነው ሁሌም በቃ እሷ ነች የምታስበው። እግዚአብሔር የተመሰገነ ይሁን። እናሳ እሱ የፈጣሪ እኮ ነው። እውነት ነው። ትክክል ነው። የኔ አባት በጣም ትክክል ነው። ምን ተሰማው ታውን እንደዚህ ሁሉ? እንግዲህ አንዳንድ ጊዜ ቃላት ያጥረኛል ይባላል ወይም ደግሞ ከአይምሮ በላይ ነው የሚባለው። እንደሱ ነው የሆነው። አረ በእውነት በጣም ይገርማል። አንዳንድ ህይወት በቃ እንደዚህ ነች። አጋጣሚዎች ደስ ይላል በጣም። ናፒ ነው እስኪ በእናታችሁ ቁልፉ እንግዲህ ይሄ አለ። በዚህ አይደለም ምን ከፍተው ኤኒዌይስ ግን ያሰለ ነው የኔ አባት። እስኪ ምን ባሳያችሁ ስናከናቸው እስኪ ዋው መኪናዋ እንግዲህ እቺ ትመስላለች ጋሽ። እስኪ አንዴ በር ከፍተን እናስገባቸው። እቺ ዋው ጋሼ እንግዲህ ያው ቁልፏ እቺ ትመስላለች። የሚያጨበጭብ የለም ሁሉም ስልክ ይዟል። የቢዋይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ ያው ቃል በመግባት ብቻ አይደለም ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ ነው፣ በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩትን የተንጣለለ ሆቴል ደግሞ ዛሬ ከዚህ ስነ ስርዓት በኋላ ደግሞ የኮክቴል ስነ ስርዓትማ ተዘጋጅቶልናል። ኮክቴል ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባ ሙስኪ በእና ጋሼ በዚህ የአባት ቢቢ ባርጓት እንግዲህ ቆጥ ኖ ችግር የለውም። ከኋላ በዚህ ማመቻቸት ነው። እስኪ ጋሼ አረረረ ቢቢ እናድርጋታለን። እስኪ ይሄው ፎከስ ቪዲዮና ፎቶ ይሰራል። ቴንክ ዩ ፎከስ ቴንክ ዩ ሶ ማች። እንዴት ነው ጋሼ? ክፈቱላቸው፣ በር ይከፈት እስኪ ክፈቱላቸው እና አስገቧቸው። ቅዱስ የክፈት በር። ኖ ልጆች ይታሉ። ልጆችም ከኋላ ይግቡ። አንዴ ልግባ ነው ከነሱ ኑ ልጆች በቃ እናዛ የታባቱ የሰር ጋሼ የኔ አባት በጣም ደስ ብሎኛል። መኪናው በጣም ነው የሚያምረው። ቴንክ ዩ አሜን።
ኑ ወደ እንዳት እንደ ጋሼ ምንድነው መንጃ ፍቃድ አልወጣም ገና ሲወጣ እንዳታለን አብረና ኑ በል ወደ ግብዣችን እንመለሳው ደስ አላችሁ ልጆች በጣም ወደውታል እሺ ኑ በል አሁን ወደ ኮክቴል ግብዣችን ማናጀሬ ነው እንመሳሰላለን ኑ በሉ የፈጠነ ነው የከረክሙ በኋላ ደግሞ ያለው ኑ ልጆች እንዳት እንደጋሽ ምንድነው መንጃ ፍቃድ አልወጣም ገና ሲወጣ እንዳታለን አብረና ኑ በል ወደ ግብዣችን እንመለሳው ደስ አላችሁ ልጆች አሪፍ ነው ጋሼ ወደውታል ጋሼ ኑ በል ወደ ኮክቴል ግብዣችን ማናጀሩ እንመሳሰላለን ማለኝ ለርሶ አንድ ስጦታ አለኝ እዚህ ጋር ይኸው ሌላ ስጦታ አለኝ ለጋሽ ሰለሞን እንግዲህ መስጠት እፈልጋለሁ ጋሼ የኔ አባት እንኩስኪ በጭብጨባ አግዙኝ በእናትህ ይከፈት ነግዘት በሎ እስቲ ምን ይመስላል እስኪ ወረደ ተቀምጧል እናዝሩ እንደዚህ ሳቡት ወደ ላይ ትንሽ ስለሱ ልማቱ ማውራበታ እንደዚህ ወደዚህ ሲያብርሽ አንዳንዴ ወደዛ ትንሽ ነገር አውራ ብዬ ነው ከዛ ስፔስ አድርገው ብዬ ነው እሺ በጣም የምንወደው ወንድማችን ይሄ ቻሌንጅ እንዲሳካ ትልቅ አስተዋጽኦ ያደረገው እንግዲህ ምንም እንኳን አስጀማሪና ጠንሳሽ አዶናይ ነው ዛሬ ደግሞ የራሴም ደግሞ ስጦታ አለን እያለ ነው ስጦታው ምንድነው የሚለውን ወደ ላይ እናሳያችኋለን ከዛ በፊት ግን የሚለው ነገር አለ ጋሼ እንግዲህ ስዕል ናችሁ እናንተ የኢትዮጵያ ስዕል